ዛሬ በሳሮን ፊልምስ የምናየው ዶንት ሉክ አዌይ የተሰኘውን አስገራሚ ፊልም ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ትዕይንቱ ሲጀምር አንዲት ስቴፈን የተባለች ሴት መስኮቷ ጋር ቆማ አንዳንድ ነገሮችን ስትመለከት እናያለን። ነገር ግን አንድ ያላሰበችውን ነገር ታያለች። አንድ ወጣት ግራ የሚያጋባ ልብስ ለብሶ ፊቱን በጨርቅ ተጠቅልሎና በሰንሰለት አስሮ ስታይ በጣም ትደነግጣለች። አስተውላ ስትመለከት ሰውየውም ወደ እሷ እያየ እንደሆነ ታያለች። በመቀጠልም አባቷ ጋር በፍጥነት ደውላ አንድ ሰው እያያት እንደሆነና ግራ የሚያጋባ ነገር ውስጥ እንዳለች ትነግረዋለች። አባቷም ምንድን የለበሰው ሰውየው ብሎ ሲነግራት እሷም የለበሰውን ልብስ እንዲሁም ፊቱ እንደተሸፈነው ነገር ትነግረዋለች። አባቷም በጣም ግራ ይገባውና እያየሽ ነው ወይ ብሎ ሲጠይቃት እሷም አዎ ትለዋለች። ከዛ በኋላ እያየሽ ከሆነ እንዳትንቀሳቀሺ፣ አንቺም አይንሽን ከሱ ላይ እንዳታነሺ፣ አይንሽን ከሱ ላይ ካነሳሽ ወደ አንቺ እየቀረበ ነው የሚመጣው፣ በ10 ደቂቃ ውስጥ ደርሳለሁ ብሏት ስልኩን ይዘጉታል። ስቴፈን በዚህ ሁሉ ግራ መጋባት ውስጥ እያለች ክፍሏ ተንኳኩቶ ወንድሟ ወደ ክፍሏ ውስጥ ይገባል። ስቴፈንም እዛው ቆይ ስትለው ወንድሟ ግራ ተጋብቶ ምንድን ነው የምታየው ብሎ እሷ ያለችበት ቦታ ቆሞ ሁለቱም አብረው ሰውየውን ያዩታል። ማን ነው ብሎ ሲጠይቃት አባቷ ያላትን በዝርዝር ትነግረዋለች። ሁለቱም እርሱን ያዩታል፣ እሱም እነሱን ያያቸዋል። ከዛ በኋላ ስቴፈን የቤቱን በርና መስኮቶች ዘግቼ እስኪመጣ አንተ እዚሁን ትለዋለች። ወንድሟ ሁለታችንም አይደል እንደ ማየት ያለብን ለምንድን ነው የምትሄጂው ይላታል። እሷ ግን አንዳችን ካየነው በቂ ነው በማለት ጥላው ትሄዳለች። ስቴፈን የቤታቸውን በር፣ መስኮቶች፣ አንዳንድ ነገሮች አስተካክላ ከመጣች በኋላ ቦታው ላይ መታስታይ ሰውየውን ስትመለከት በሚያስደነግጥ ሁኔታ ሰውየው ቦታው ላይ የለም። ስቴፈን ወንድሟ ላይ ትጮህበታለች። ምክንያቱም ሰውየው ለእሱ አይታያትም፣ ለእሱ ግን ይታየዋል። ለምንድነው አይንህን የነቀልክበት? አትንቀል ብዬ ነበር ስትለው ወንድሟ ግን እርን ያልነቀልኩም እኔ እኮ ይታየኛል ይላታል። የስቴፈንና የወንድሟ ክርክር እየባሰ ይሄዳል። ወንድሟ እየታየው እንደሆነ ሰውየው ይነግራታል። እርሷ ግን ምንም ስለማይታየት ግራ ይጋባሉ። ስቴፈን በጣም ትደነግጣለች። ለምንድነው የማይታየኝ እያለች ትጨነቃለች። ዞር ስትል ግን ሰውየው ከጀርባ ይመጣል። እሷን በጣም ትደነግጣለች፣ በጣም ትፈራለች። ለወንድሟ ተነግሯለች። በጣም መጮህ ትጀምራለች። ነገር ግን ሰውየው አሁንም እያያት ነው። ሰቬና ቀስ እያለች በግድግዳው ትዞረዋለች። ሴቬና በጣም ተጠንቅቃ ከመሳቢያ ውስጥ ፕላስተር አውጥታ በጥንቃቄ ቆርጣ የሰውየው የተቀደደ ጨርቅ ላይ ፕላስተሩን ትሸፍነዋለች። ከዛም ለአባዬ ልደውልለት ቶሎ እንዲመጣ ብላ ለአባቷ ልደውል ዞር ስትል ከመቅስፈት ሰውየው ተንደርድሮ ይዞ መሬት ላይ ያስተኛታል። ሰውየውም ሰቬናን መሬት ላይ ያስተኝቶት በሁለት እጁ አይኗን ለማጥፋት ይሞክራል። ድንገት ግን ወንድምየው ከኋላ መጥቶ ሰውየውን ያስነሳውና የተለጠፈበትን ፕላስተር ይልጥለታል። ሰውየውም ወንድሟን ገፍትሮ ይጥለውና ሁለቱም አብረው ይቆማሉ። ሰውየው አሁንም ተነስቶ ከሴቬናና ከወንድሟ ፊት ለፊት ይቆማል። ነገር ግን አባታቸው ከሰውየው ኋላ ይመጣል። አባትየውም መስታወት አንስቶ ለሰውየው ሲያሳየው ሰውየው እየተንቀጠቀጠ መስታወት ውስጥ ይገባል። አባትየውም መስታወቱን ይሰብረዋል። ሰማንታም እየሮጠች አባቷን አቅፋ ሰማንታ አባቷን ካቀፈችው በኋላ ምንድነው የተፈጠረው አስረዳን ብላ ስትጠይቀው አባትየው ግን ዛሬ አይሆንም ነገ ይላታል። እሷ ግን ያየችው ነገር በጣም አስፈርቷት ዛሬ ካልነገርከኝ ስትለው አባትየው እናንተ ከመወለዳችሁ በፊት ይህ መንፈስ ይከታተለን ነበር፣ ሁሌም እግርግራችን ስር ይከታተለናል ብሎ አስደንጋጩን ነገር ለልጆቹ ይናገራል። ወንድምየውን እሱ ያየ የነበረውን ለማየት ወደ መስኮቱ ሲሄድ ሰውየው የለም። ወንድሟም እኔ ያየሁት የነበረው የለም ሲል አባትየው አንድ ብቻ እንዳለ ነበር የነገራችሁኝ ሲል አዎ እሱ እዚህ ጋር ያየ ያለ እኔ በር ልዘጋ ወረታች ስወርድ ነው ሁለት የሆኑት ትለዋለች። እና አሁንም ሰውየው አለ ይላል አባትየው። አዎ አይናችሁን ከሱ ላይ ካነሳችሁ እጥፍ እየሆነ በጣም እየበዛ ይሄዳል ይላቸዋል። ይህም የሆነው ደግሞ ጂም እያየ ያለ አንቺ ጥለሹ ስለሄድሽ በዛ ምክንያት አንድ የነበረው ወደ ሁለት ተቀይሯል ሲላቸው ወንድምና እህት በድጋሚ ደነግጣሉ። ስለዚህ ሌላ አለ የት? ፓርት 2 የምትፈልጉ ፓርት 2 እያላችሁ ጻፉ።